ሽን ቀይሪ። ማንንም ተስፋ አታድርጊ። አመሰግናለሁ። መነጽሩ ግን ጸዴ ነው፣ ያምርብኛል። አሁን ወላሂ ማለት ነው አንዳንድ ጊዜ ሰዎችን እንደዚህ አይተን ደስተኛ ናቸው ወይም የተከፉ ናቸው ብሎ መናገር አይቻልም። ምክንያቱም እያንዳንዳቸውን እኛ ሚዲያ ላይ ስናያቸው ሁሉም ደስተኛ ነው የሚመስሉን። በተለይ ደግሞ ብዙ ጊዜ የሚጫወቱ የሚስቁ ሰዎች እና እቺ ሳብሪና የምትባለው ልጅ ታዳኔ ወላሂ በፍጹም እንደ አይነት ታሪክ ይኖራታል ብዬ አንድ ቀን እንኳን አስቤው አላውቅም። ምክንያቱም ሁልጊዜ ቲክቶክ ላይ ቪዲዮ ስትሰራ ከጓደኞቿ ጋር እየተዝናና እየተጫወተች እየሳቀች ነውና በፍጹም ይሄን እንደዚህ አይነት ነገር ይኖራታል ብላችሁ የማጠብቁ ሰዎች ማንም ሰው ሀዘኑ በጥርሱ ነው የሚደብቀውና ብዙ ሰው ማለት ትችላላችሁ ከአስር አንድ ነው ቶሎ ሚዲያ ላይ ወጥተው የሚያለቅሱት የሚናገሩት። እና ሀቢባ የምትባለዋ ደግሞ አላቅም ግን ለእሷ ነው ምላሽ የሰጠችው። እርዳታ ጠይቃ ነው መሰለኝ ኢቃማ ለማሰራት እርዳታ ጠይቃ ይመስለኛልና የሚገርም ነው ወላሂ። ሰዎች የሰው ልጅ ማለት ነው ጤና ከሆነ እየተመረዝ ይችላል፣ ምንም ማድረግ ይችላል። እና የሆነ ግን በቃ ብሩን ይዛችሁ ጤና ከሌላችሁ ያ ብር እዛ ነገር ላይ ነው የሚወጣው ማለት ነው። እና ብዙዎቻችን ልብ የማንለው ነገር ደህና ማዳን ቤት ሆነን በጤና የሚሰሩ ማለት ነው የምንሰራ ከኔውም ጀምሮ ስለነበረ ውጭ ላይ የሚሰሩትን ስናይ በጣም እንጓጓ ነው። እኔ ለራሴ ጓጓ ነበር ታድለው እንዴት ብለው ጣፍተው ነው። መጥፋት እፈራለሁ ግን በቃ ማለት ወጥተው ተሳክቶላቸዋል ብዬ ብዙ ጊዜ እንትን ነበርና ግን ደግሞ አንዳንድ ጊዜ ህይወት እንደዚህ ናት። ጓደኛም ደግሞ ሲኖራችሁ ከሆነ እናንተ ጋር አብሮ የሚጫወተው የሚስቀው ሲኖራችሁ ከሆነ ያ ጓደኛ አይደለም። ጓደኛ ሲኖራችሁም ሳይኖራችሁም ሁልጊዜ ከጎናችሁ ሆኖ ሊመሰከርለት የሚገባ በመጥፎ በከባዱ ጊዜ የሚደርስላችሁ ነው ጓደኛ ማለት። ደስተኛ ከሆናችሁ ካላችሁማ ማንም እኮ ይወዳችኋል። ግን ጓደኛ ማለት በችግራችሁ ጊዜ በተቸገራችሁ ጊዜ ገንዘብ እንኳን ማውጣት እንኳን ባይችል አይዞሽ አይዞህ የሚል መሆን አለበት ማለት ነው ጓደኛ። እሷ እንግዲህ ስትናገር እንደሰማችኋት በጣም ብዙ ጓደኞች እንዳሏት እናውቃለን ሚዲያ ላይ። ግን እነዛ ሁላ ብድር እንኳን ጠይቂያቸው አልሰጡኝም ስትል ነበር። እና እንደውም እኔ ብዙ ጊዜ ከሚዲያ ስጠፋ የእውነት የሆነ ትዝ የሚላችሁ ሰው አለ አይደለ? ቲክቶክ ላይ ስትገቡ ጓደኞቻቸውን ስታዩ እና ብዙ ጊዜ አስታውሳል ነበር በቃ ሀገር ገብታ ነው ወይስ እያልኩኝና እንዲህም ታሪክ አለው። ዋናው ነገር ግን የሰው ልጅ ጤና ከሆነ ፈለገበት ይደርሳል፣ ያሳበውን ያሳካል። ዱዓ እያደረጉ ሚዲያ ላይ ግን ወጥታችሁ እኔ አሁንም እንትን የምለው ነገር ብዙዎቹ እንደሌላው ሚዲያ ላይ ወጥተው እንትን የሚሉትን አትዩ። ጠንክራችሁ ስሩ። ወደ ሀገራችሁን ለመግባት ብር ያስፈልጋል።